እምትፈሩ ወንዶች ካላችሁ ይህ ቪዲዮ ለእናንተ ነው። ፍርሃትን መጀመሪያ መረዳት ያስፈልጋል። ያ ወንድ ልጅ እኛ ሀገር ብዙ ጊዜ ቆፍጠን ማለት አለብህ ይባላል which is true ወይም ደግሞ እውነት ነው፣ ትክክለኛ ነገር ነው። ግን ፍርሃት ማለት ምን ማለት ነው? ፈረንጆቹ ፊርን ዲስክራይብ ሲያደርጉት ፎልስ ኤቪደንስ አፒሪንግ ሪል ማለት ነው። ወይም ደግሞ የውሸት መረጃ ያለው ነገር ግን እውነት ሊመስል የሚችል ነገር። ስለዚህ ያው አእምሯችሁን ከተረዳችሁት ብዙ ፍርሃቶች የሚፈጠሩት ሪል ወርልድ ላይ ወይም ደግሞ አሁን ያለው ነገር ሳይሆን ኢማጂን ያደረጋችሁትን ነገር ወይም ደግሞ በሰብኮንሺየስ ማይንዳችሁ የምታመነጩት ኢሜጆች፣ እነዛ ፍርሃቶች የምር ደግሞ ሪል ወርልድ ላይ አክት እንዳታረጉና እንድትፈሩ ያደርጓችኋል። ግን እንዳታስቡ። አሁን የምጠቅስላችሁን 3 ነገሮች ፕራክቲስ ካደረጋችሁ ከተገበራችሁ ያላችሁን ፍርሃት እንድታጠፉ አግዛችኋለሁ ማለት ነው። የመጀመሪያው ነገር ምንድነው? ያላችሁበትን ሁኔታ አንደርስታንድ ማድረግ ወይም ደግሞ የምፈራው እኔ ስለምንድን ነው ብላችሁ ከራሳችሁ ጋር ነጭ ወረቀትና እስክሪብቶ ይዛችሁ ቁጭ ብላችሁ መጻፍ። በሰው ፊት ነው ማውራት የምፈልገው ወይስ ደግሞ ቪዲዮ ፖስት ማድረግ ነው የምፈራው ወይስ ወይም ደግሞ ያለኝን ፖቴንሻል ለሰዎች ማሳየት ነው የምፈራው ወይስ ወይም ደግሞ የሆነ ድርጅት ሄጄ ስራ ለመቀጠር ወይም ደግሞ የሆነ ስፖንሰርሺፕ ለመጠየቅ ነው የምፈራው የሚለውን ነገር ዲስክራይብ አድርጉት። ሁለተኛው ደግሞ እዛው እንዳላችሁ ያላችሁን ፍርሃት ከጠቀሳችሁ በኋላ ጀርባ ወይም ደግሞ ሌላ ነጭ ወረቀት አውጡና ስለዚህ ስፖንሰርሺፕ መጠየቅ ካለብኝ ምን አይነት ድርጅቶችን ነው የምጠይቀው እንደዚህ አይነት ድርጅቶች ብላችሁ በግልጽ መዘርዘር። ከዘረዘራችሁ በኋላ ደግሞ ለዛ የሚሆን ኮንታክት ከሰው ከምታውቁት አቅራቢያ ሰው ካለ መጠየቅ ወይም ደግሞ እኔ እንደማደርገው ብዙ ጊዜ የምፈልገው ነገር ካለ ሄጂ ደጁን አንኳኩቼ መጠየቅ። ያው ብዙ ጊዜ ኖ የምትባሉት ያ ደግሞ አይሆንም። ብዙ ነገሮችን ያስተምራችኋል፣ ተበረታላችሁ ይህንን በማድረግ። ሁለተኛው ደግሞ ከውስጣችሁ ጋር ያለውን ነገር ለመፍታት ከፈለጋችሁ ፍርሃት፣ ለምሳሌ አሁን ብዙ ወንዶች አሁን ሴት ማውራት የሚፈሩ ወንዶች አሉ። ስለዚህ ያንን በምንድነው የምትወጡት? ኦኬ ክላሴ ላይ ያለችውን ልጅ ሄጂ ኖርማል ኮንቨርሴሽን ስሞል ቶክ ማውራት። ሰላም እንዴት ነሽ? ስሜ እንደዚህ ይባላል። እንደዚህ አይነት ሳብጀክት ላይ ያነበብኩኝ ነበርና እቺ ጥያቄ ስላልገባችኝ ነው። ከክላሳችን ደግሞ አንቺ ጎበዝ ተማሪ እንደሆንሽ አውቃለሁና እዚች ነገር ላይ ትንሽ ብታስረጅኝ ብለህ ማውራት ቀጥታ ማለት ነው። ደግሞ የትኛውን ቦታ ዴት ላይ ብትሆን ያለ ፍርሃት ማውራት። ስለዚህ ያላችሁን ፍርሃቶች ከጻፋችሁ በኋላ የምትወጧቸው በመተግበር ነው እንጂ እዚህ ውስጥ በማሰብ ብቻ አይደለም። አይኖ ሁሉም ነገር አእምሮ ውስጥ ይጀምራል፣ ግን ካሰባችሁ በኋላ ዝሩን ጽፋችሁ ቴል መፍትሄውን። ስለዚህ ያንን ነገር ቶሎ መተግበር ካልተገበራችሁት እዚህ ውስጥ ፕሮክራስቲኔሽን ይሆንና ሁሌ ማሰብ ተግባር የለውም። ተግባር ከሌለው ደግሞ አትለውጡም ማለት ነው። ሶስተኛው ደግሞ እኔን የጠቀመኝ ነገር ምንድነው? በየቀኑ ሁሌ ራሳችሁን ቻሌንጅ አድርጋችሁ አንድ የምትፈሩትን ነገር ሁሌ ፌስ ማድረግ። ለምሳሌ አሁን ቪዲዮ ፖስት ማድረግ የምትፈሩ ወንዶች ካላችሁ፣ ያላችሁን ፖቴንሻል ማውጣት የምትፈሩ ወንዶች ካላችሁ ሲምፕል ነው። ሪንግ ላይት አያስፈልጋችሁ። ነገ ጠዋት 4 ሰዓት ላይ ፀሐይ ላይ ወጣችሁ ማንም በሌለበት ቦታ ወይም ደግሞ ኮንፊደንስ ካላችሁ ሰው በተሰበሰበበት ቦታ ላይ ሰልፊ ሞድ አድርጋችሁ ወይም ደግሞ የቅርብ ጓደኛችሁ ካለ ስልካችሁን ሰጣችሁ ሪከርድ እንዲያደርጋችሁ ማድረግ ዘንድ ፖስት ማለት ነው። እድለኛ ከሆናችሁ አሪፍ ስራ ከሆነ ቫይራል ይወጣል። ካልሆነ ደግሞ 200-300 ቪው ሁሉም ሰው እኔም እንደጀመርኩት ያኔ 200-300 ቪው ነው የጀመርኩት። ያንን እያሳደጋችሁት ትሄዳላችሁ ማለት ነው። ስለዚህ አይ ሆፕ የነገርኳችሁ ነገር ይጠቅማችኋል ማለት ነው። ስለዚህ አሁኑኑ ሄዳችሁ ተግብሩት። ኮመንት ላይ ማግኘት ፈልጉት ነገር ካለ ጻፉልኝ።